ዛሬ የምንካፈለው የእግዚአብሔር ቃል ክፍል የኤፌሶን መጽሐፍ ነው። እኛ ወሩን ሙሉ ስንማር የነበረውን እዚህም ጉባኤ ላይ በርግጥ እኛ ልጆች ብቻ ሳንሆን እዚህም ጉባኤ ላይ በየጊዜው ስንማረው የነበረውን ኤፌሶንን መጽሐፍ ነው የምንካፈለው እና ዛሬ የምንማረው ክፍል ዛሬ የምናነበው ክፍል እንዲህ በልጆች ላይ አሁን እንዳልኩት አይነት ተግዳሮት የነበረበት ክፍል ነው። ያ መጽሐፍ ሲጻፍ ዛሬ የምናነበው እግዚአብሔር ቃል ክፍል ሲጻፍ ከልጆች ጋር በተያያዘ በዛ ዘመን የነበረው ማህበረሰብ በልጆች እግዚአብሔር እንደሚናገር ልጆች ጠቃሚ ሰዎች እንደሆኑ የማያስቡ ሊቀበሉ የሚከብዳቸው ሰዎች ነበሩ። እንደው ምን የሚል አባባል አለ፣ አባባል ብቻ ሳይሆን እውነታ ማለት ነው። ምን የሚል መረዳት አላቸው፣ ልጅ ለአቅመ አዳም እስኪደርስ ድረስ ሰው ነው ብለው አያምኑም ነበር። ሰው እንደሆነ አይታሰብም ነበር። ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ ሰዎች እንደሆኑ ማይታሰብበት ጊዜ ላይ የተጻፈ መልእክት ነው ዛሬ የምናነበው መልእክት። ያ ብቻ አይደለም፣ በጣም ከባድ የሆነ አመለካከት በሶስት ምክንያቶች እግዚአብሔርን ያመሰግኑበት የነበረ ወቅት ነበረ ያ ዘመን። ታስታውሳላችሁ? በሶስት ዋና ምክንያት እግዚአብሔር ሆይ አመሰግናለሁ ብለው እግዚአብሔርን በመቅደስ ቆመው እግዚአብሔርን ከፍ አድርገው ድምጻቸውን ያመሰግኑ ነበር። አንደኛ ሴት አድርገህ ስላልፈጠርከኝ አመሰግናለሁ ይሉ ነበር። ይሄን አስተሳሰብ ለመሞገት ጳውሎስ የጻፈው ክፍል ነው ዛሬ የምናነበው። ያ ብቻ አይደለም፣ ሁለተኛ ባሪያ አድርገህ ስላልፈጠርከኝ፣ ምክንያቱም ባሪነት በተፈጥሮ ነው ብለው የሚያስቡ ሰዎች ነበሩ። እኔ ጨዋ የሆንኩት፣ እኔ አይሁዳዊ የሆንኩት፣ እኔ ጥሩ ሰው የሆንኩት በተፈጥሮዬ ነው በፈቃደኝነት አይደለም ብለው የሚያስብ አስተሳሰብ የነበረበት ወቅት ነው። ሌላው ደግሞ አሕዛብ ስላላደረከኝ አመሰግናለሁ። ይሄንን አመለካከት ለመነቅነቅ የተጻፈ የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ሆነ ብሎ በሐዋርያው ጳውሎስ በኩል ቅድም ልጆች ሲናገሩ እንደነበረው የቁም እስረኛ ሆኖ የተናገረው ቃል ነው። እኔ ዛሬ የተሰጠኝ ክፍል ኤፌሶን ምዕራፍ 6 ከ1 እስከ 9 ነው። ሐሳቡ ግን ይገርማችኋል ከላይ ነው የሚጀምረው። ሁላችን እንድናነብ እንፈልገው ኤፌሶን ምዕራፍ 5 ቁጥር 21 ነው። ኤፌሶን ምዕራፍ 5 ቁጥር 21ን እናውጣና ያን ክፍል ብቻ እሱም ብቻ አንብበን ቀጥታ ወደ ምዕራፍ 6 እንሄዳለን። ሁላችን ጮክ ብለን ብናነበው ደስ ይለኛል። መጽሐፍ ቅዱስ የያዛችሁ እኔ አዲሱ መደበኛ ትርጉም ነው ያዝኩት። ምናልባት ተመሳሳይ ከያዛችሁ አለዛ ደግሞ ሌላ ትርጉም የያዛችሁ መስማት ትችላላችሁ። እንደዚህ ይላል፣ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። እናንተ ላይ ይላል። እስቲ አንተ ላይ እንበለው። 1 2 3 ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። አጭር ጸሎት እናድርግ። የተወደድክ አምላክ ቅዱስ እግዚአብሔር በመካከላችን ስላለው መገኘትህ ስለሚሰማን ሽታ ሊያስተምረን ሊመክረን ሊገስጸን ልናገረን በዚህ የተንቀሳቀሰ ስላለው ክቡር መንፈስህ ክብር ላንተ ይሁን። በልጆች አልፈህ በተለያዩ እዚህ ቦታ ላይ በሚቆሙ ሰዎች አልፈህ አንዳችን ለሌላችን አገልጋዮች እንድንሆን አንዳችን ለሌላችን ገንቢዎች አናጾች አገልጋዮች እንድንሆን እየረዳህን እየተናገርከን እየመከርከን እያስተማርከን ስላለ በዚህ ስላለው ህልውና በተሰበሰብንበት ስለሚገኘው ማንነትህ ክብርና ምስጋና ለአንተ ይሁን። ይህንን ክቡር የሆነውን ቃልህን እንድትተረጉምልን እንድታስተምረን እንድትናገረን በቃልህ ማለት የምትፈልገውን መሞገት የምትፈልገውን ማንነት እንድትሞግት ሁለንተናችንን ለአንተ አሳልፈን እንሰጣለን በጌታችን በኢየሱስ ክርስቶስ ስም አሜን። ቅድም እንዳልኳችሁ በዚህ በኤፌሶን ምዕራፍ 5 ቁጥር 21 ላይ በጣም ወሳኝ የሆነ ቃል ይናገራል። ይሄ ኤፌሶን ምዕራፍ 5 ቁጥር 21 እኔ ለምናገረው ምዕራፍ 6 ከ1 እስከ 9 ላለው ምዕራፍ 5 ከቁጥር 22 እስከ መጨረሻ ላለው ቁልፍ ቃል ነው። ይሄንን ሁሉ አቅፎ ያዘ ነው። ይሄንን የሚያደርግ ሰው ብቻ ነው፣ ለዚህ እውነት የሚገዛ ሰው ብቻ ነው ከዚህ በኋላ የምናገረውን ንግግር ሊረዳና ተግባራዊ ማድረግ የሚችለው። ጳውሎስ ያለው እንደዛ ነው። ለእያንዳንዳችሁ
በክርስቶስ ፍርሃት ተገዛችሁ ነው። የሚገዙ የተወሰኑ ግሩፖች አሉ ተብሎ በሚታሰብበት አስተሳሰብ ላይ ሊገዙ የሚገባቸው ሊንበረከኩ የሚገባቸው ባሪያ የሆኑ ለጌቶቻቸው ዝቅ ማለት የሚገባቸው የተወሰነ ህብረተሰብ አለ ተብሎ በሚታሰብበት አስተሳሰብ ላይ ይሄን አስተሳሰብ ለመሞገት ይሄን አስተሳሰብ ለማፍረስ በእግዚአብሔር መንፈስ ተመርቶ ሐዋርያው ጳውሎስ ይሄንን ክፍል ጽፎታል። ዛሬም ይሄን ክፍል ለመረዳት ይሄንን የእግዚአብሔርን ቃል ለመታዘዝ ለእግዚአብሔር ቃል አዎንታዊ ምላሽ ለመስጠት ፈቃደኞች ከሆናችሁ ኤፌሶን ምዕራፍ 5 ቁጥር 21ን ለመተግበር ፈቃደኞች ነው። አለዚያ አሁን ባለው በእኛ ተሳሰብ ምክንያቱም በመካከላችንም አይጠፋም አሁን ቅድም አይነት አመለካከት ማለት በጣም እንደነሱ የወጣ ባይሆንም ከልጆች ጋር በተያያዘ በልጆች እግዚአብሔር ይሰራል። ልጆች ሰዎች ናቸው። በእርግጥ ትላላችሁ ልጆች ክቡር ናቸው። በልጆች እግዚአብሔር ይጠቀማል። እግዚአብሔር ልጆችን ተጠቅሟል በመጽሐፍ ቅዱስ ብሎ ማመን ትንሽ ይከብዳል። እንደሚጫወቱ እንጂ እኔ ስላጋጠመኝ ነው። እንደሚጫወቱ እንደምረብሹ እንጂ ቁም ነገር እንደሆኑ በልጆች እግዚአብሔር እንደሚሰራ መቀበል ትንሽ መለውጥን ይጠይቃል። የተሳሰብ ለውጥን ይጠይቃል። ታድሶን ይጠይቃል። እግዚአብሔር ራሳቸውን በፈቃደኝነት ባቀረቡ ብላቴኖች በመጽሐፍ ቅዱስ ሰርተዋል። ዛሬም በእነዚህ ብላቴኖች ይሰራል ብሎ ማመን የተሳሰብ ለውጥን ይጠይቃል። እኛ አይደለንም። እኛ ኢትዮጵያውያን እንደዛ አመለካከት የለንም። አይሁዶች ናቸው፣ ሮማውያን ናቸው፣ የግሪክ ፊሎሶፊ ነው ይሄ ምናምን የምትሉ ካላችሁ አንድ አባባል አለ። የአገሬን ሰው ማንነት ለማወቅ ከፈለክ አባባሎቻቸውን ፈትሽ ይባላል። የኢትዮጵያውያን አባባል በልጆች ላይ ምን ይመስላል? እስቲ አንድ ንገሩኝ። እናንተ ማትሉትን ነው ሰዎች ምሉትን ማለት ነው። እናንተ አትሉ። እስቲ አንድ አባባል በልጆች ላይ ተባለ ተስፍሽ አንተ አትለውም እኮ ሰዎች ምሉትን ያልከው ምን አስፈራ? አዎ ይባላል። አባባሎቻችንን ትንሽ መፈተሽ ያስ በጣም ብዙ አባባሎች ከልጅ ጋር አትጫወት ይወጋሃል በእንጨት ይላሉ ነው። እኛ አላልንም። ሌላስ የማህበረሰቡን ልብ በደንብ አድርጎ የሚያስቀምጥ እኛ ማንለውን ግን በደንብ የተቀመጡ ነገሮችን ፀሐይ እጅሽን አወጣሽ ልጅ ያቦካው ለራታ ይበቃም። ውስጡ በጣም ከባድ ነው። ውስጥ ወይራ ነው። ከባድ ንግግር አለው። አንድ ብቻ ጨምሩ። ሰላምዬ በኢየሱስ ስም በጣም ከባባድ የሆኑ አመለካከቶች አስተሳሰቦቻችንን በቀለል ባሉ አባባሎች መፈተሽ እንችላለን። ይሄ ምናልባት በቤተክርስቲያን ላይ ገኖ አልወጣ ይሆናል። በቤተሰብ መሃል ገኖ አልወጣ ይሆናል። በማህበረሰቡ ላይ ገኖ አልወጣ ይሆናል። ግን ውስጥ ለውስጥ የሚሆን ነገር ነውና እኔ ዛሬ አባባልን በአባባል ልቀይርላችሁ። ከልጅ ጋር ተጫወት ሁሌ እንድትደሰት እስቲ በሉት። እንደኔ እንድትሆኑ ፈታ እንድትሉ ማለት ነው። እድሜ እኮ በጣም አልነግራችሁም እንጂ እንደዚህ ዳና የሆንኩት ከልጆች ጋር ስለምጫወት ነው። እና በሌላ አባባል መተካት ያስፈልጋል። ይሄ አንዳንድ ከባባድ አመለካከቶቻችንን እምነቶቻችንን የሚያሳይ ቃል ነው። እና ጳውሎስ ይሄንን ሙግት ለኤፌሶን ቤተክርስቲያን ብቻ ሳይሆን በነገራችን ላይ ለኤፌሶን ብቻ የተጻፈ አይደለም። በኤፌሶን ቤተክርስቲያን ስም አካባቢው ላይ ያሉ ቤተክርስቲያናት በሙሉ እየተዘዋወረ እንዲነበብ የተላከ መልእክት ነው። ለሰው ሁሉ የሚወራ ነው። ዛሬም ለኢትዮጵያውያን፣ ዛሬም ለዚህ ጉባኤ ላይ ላለን ለእያንዳንዳችን ማለት ነው። እና የጥንት ግሪካውያን ሮማውያን መገዛትን ዝቅ ማለትን ለተወሰነ ማህበረሰብ ክፍል ብቻ የወሰኑት ነው። ጳውሎስ ይሄንን እየተቃወመ ጤነኛ የሆነ ስርዓት ቤተክርስቲያን ውስጥ ጤነኛ የሆነ ስርዓት በሀገር ደረጃ እንዲመሰረት ከፈለጋችሁ እያንዳንዳችሁ ለሌላችሁ እርስ በርሳችሁ ተገዙ ነው የሚለው። ይሄንን ቀጥታ ጳውሎስ ወደ ቤተሰብ ያወርደዋል። ይሄ ለውጥ፣ ይሄ ታድሶ፣ ይሄ አብዮታዊ ንቅናቄ ከየት ይጀምር ብሎ ሲናገር ከቤተ ክርስቲያን ይጀምር አይልም። ከሀገር ይጀምር አይልም። ወይም ደግሞ ከተወሰነ ማህበረሰብ ክፍል ይጀምር አይልም። ከየት ጀምሩ ነው የሚለው። ምዕራፍ 6 ቁጥር 1 ከቤተሰብ ጀምሩ ይላል። ማንኛውም ለውጥ፣
ማንኛውም ታድሶ ማንኛውም ንቅናቄ የሚጀምረው ከቤተሰብ ነው የሚል ቀጥታ ይሄንን በክርስቶስ ተገዙ ይልና እናንተ ባሎች እናንተ ሚስቶች እናንተ ልጆች እናንተ ወላጆች እያለ ይቀጥላል። እስቲ ምዕራፍ 6 እናንብበው። ምዕራፍ 6 ቁጥር 1 ልጆች ምን ብሎ ይጀምራል? አቤት በሏ ልጆች ሆይ። ይሄን ክፍል ሳነብ እኔ ቀጥታ ወደ ወላጆች ሲሆን አቤት በል ብለውኛል ሰሞኑን። እነሱ አቤት ይላሉ፣ እኛም አቤት እንድንል ይፈልጋሉ። ቁጥር 1 ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና ይላል። ስለዚህ የእግዚአብሔር ጥሪ ለዚህ አሁን እግዚአብሔር ሊያመጣ ላለው ንቅናቄ፣ እግዚአብሔር ሊያመጣ ላለው ታድሶ፣ እግዚአብሔር እየነቀነቀ ላለው አስተሳሰብ የመጀመሪያው የእግዚአብሔር ጥሪ ለልጆች ነው ማለት ነው። በልጅ ላይ የተሰራ ነገር፣ በልጅ ላይ የተነገረ ነገር፣ ለልጅ የገባው ነገር ዘላቂ መሆኑን የተረዳ ይመስለኛል ጳውሎስ። እንደዚህ ነው የሚለው ልጆች ሆይ። ምዕራፍ 5 ቁጥር 21 ላይ ያለው አስተሳሰብ እንዲሰርጽ ካስፈለገ፣ እንድናኝ ካስፈለገ፣ ገዢ እንዲሆን ካስፈለገ ልጆች ሆይ ጥሪ ለልጆች ለወላጆቻችሁ እንዴት ታዘዙ? ጮክ ብላችሁ በሉታ በጌታ ታዘዙ። ከዛስ ይህ ምንድነውና? ይህ የሚገባ ነውና። በጣም አንዳንድ ሐሳቦችን ለማየት ሞክሬያለሁ። በጌታ ታዘዙ የሚለውን ልክ ለጌታ እንደምትገዙ ምዕራፍ 5 ላይ እንዳለው አይነት አመለካከት ለጌታ እንደምትታዘዙ፣ ለጌታ እንደምትገዙ በፍርሃት ሳይሆን፣ በጭንቀት ሳይሆን፣ በውጥረት ሳይሆን፣ በቃ ይገሉኛል በሚል አይነት መንቀጥቀጥ ሳይሆን በአክብሮታዊ ፍቅር፣ በአክብሮታዊ መታዘዝ ለወላጆቻችሁ ምን በሉ? ልጆች በሉት ታዘዙ። አንዳንድ ወላጆች እዚህም ቸርች ላይ ማለት ነው አሁን እንኳን ማለት ነው በመካከላችን ልጆቻችሁን ያዛርጓቸው ሲባል ምን ይላሉ? አይሰሙኝም፣ አይታዘዙኝም ይላሉ። ምን ማለት ነው? ምን ማለት ነው? ልጅ ለወላጅ እምብዩ አልታዘዝም ማለት ምን ማለት ነው? ልጄን ማዘዝ ካልቻልኩ ምን ማለት ነው? ልጄን ማያዝ ካልቻልኩ ምን ማለት ነው? በእውነት ደግሞ እሱንም እናወራው እንደ መብት ነው የምናወራው። አይ በቃ ልጄ መብቱ ነው አሁን አይታዘዝም እሺ አይለኝም እንላለን። እንደ መብት ነው የምናወራው ማለት ነው። የሚያሳፍር ነገር ነው። መጽሐፍ ቅዱስ ሲናገር ለወላጅ መታዘዝ ለማን እንደመታዘዝ ነው? ለጌታ እንደመታዘዝ ነው። በጌታ ታዘዙ። ልክ ለጌታ እንደምታደርጉት፣ ጌታን እንደምታከብሩት፣ ጌታን እንደምትወዱት፣ ለጌታ እንደምትገዙ ለወላጆቻችሁ ተገዙ፣ ወላጆቻችሁን አክብሩ ይላል። በጣም የሚገርመው እኔ ቅድም እንዳልኳችሁ አንዳንድ ለማንበብ ሞክሬ በጌታ ታዘዙ የሚለውን ቃል እንደው በጌታ ታዘዙ የሚለውን ለጌታ እንደምትታዘዙ ታዘዙ ብቻ ሳይሆን በጌታ ጸጋ ለወላጆቻችሁ ታዘዙም ጭምር ነው ይላል። በራስ አይቻልም። ልጆች በራሳቸው አቅም፣ በራሳቸው ልምምድ፣ በራሳቸው ስልጠና ብቻ ለወላጆቻቸው መገዛት መታዘዝ አይችሉም። አንዳንድ እየፈለጉ ያቅታቸዋል። ምን ያስፈልጋቸዋል ማለት ነው? ልክ ምዕራፍ 5 ላይ ቁጥር 18 ላይ በመንፈስ ተሞሉ እንደሚለው ማለት ነው። በእግዚአብሔር ቁጥጥር ስር መሆን፣ በቃሉ ቁጥጥር ስር መሆን፣ በእግዚአብሔር እርዳታ፣ በመንፈስ ቅዱስ እርዳታ የሚቻል ነገር እንደሆነም ይናገራል። በጌታ ታዘዙ ስል በጌታ እርዳታ፣ በጌታ ይገዛ፣ በጌታ ጸጋ መታዘዝ እንደምትችሉ ለማሳየት ነው። ያ ብቻ አይደለም። ይሄንን ክፍል ጳውሎስ የጻፈውን ክፍል ሰፋ አድርገን ስንመለከት ዘጸአት ምዕራፍ 20 ላይ ይወስደናል። እስቲ ዘጸአት ምዕራፍ 20 አውጡ። በቃሎቹ የምታውቁት ነው እኮ ግን እንደው ቃሉን እንድናየው ብዬ ነው። ዘጸአት ምዕራፍ 20 ቁጥር 12 ዘጸአት 20 ቁጥር 12 እንደዚህ ይላል፣ አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር እድሜ ምን እንድረዝም የሚል የመጀመሪያ ትእዛዝ ነው ይላል ጳውሎስ እዛ ቦታ ላይ ሲናገር። ይሄ ትእዛዝ፣ ይሄ ክፍል
እግዚአብሔር መጀመሪያ ሙሴን ያዘዘው ትእዛዝ ነው ይላል። ሁላችሁ እንደምታውቁት እግዚአብሔር 10 ትእዛዛትን ለሙሴ ሰጥቶታል። ህዝቡ የሚመራበትን፣ ህዝቡ የሚገዛበትን፣ ህዝቡ ከእግዚአብሔር ጋር የሚገናኝበትን ዋና መመሪያዎችን እግዚአብሔር አስቀምጧል። ስንት ናቸው ልጆችዬ? እንደውም እንደ ስሙ 10ቱ ትእዛዛት የምንለውን ማለት ነው። ግን 10ቱ ትእዛዛት በሁለት ይከፈላሉ። በሁለት ዋና ክፍሎች ይከፈላሉ። አንደኛው ሰው እንዴት ከፈጣሪው ጋር ከእግዚአብሔር ጋር መኖር እንዳለበት፣ እንዴት ከእግዚአብሔር ጋር እኩል መጓዝ እንዳለበት፣ እንዴት የእግዚአብሔርን ሐሳብ መረዳት እንዳለበት የሚያስተምሩ የመጀመሪያው ክፍል 4 ትእዛዞች ናቸው። እናንተ በቃላችሁ የምታውቋቸው ማለት ነው። ሁለተኛው ክፍል ደግሞ ሰው እንዴት ከሰው ጋር መኖር እንዳለበት የሚያስተምሩ ናቸው። የሁለተኛው ክፍል የመጀመሪያው አንደኛው ትእዛዝ ምን ይላል? ምን ይላል ልጆችዬ? አባትህንና እናትህን ምን በል? አክብር። ለዚህ ነው ጳውሎስ ኤፌሶን ምዕራፍ 6 ላይ እቺ የመጀመሪያቱ ትእዛዝ ናት የሚለው። ስለዚህ የመጀመሪያው አንደኛው ትእዛዝ ከሰው ጋር ላለው ግንኙነት በጣም ወሳኝ ነገር፣ ቤተሰብ እንዲፈወስ፣ ሀገር እንዲፈወስ፣ ሰው ከሰው ጋር ለሚያደርገው ግንኙነት እንዲፈወስ አባትህንና እናትህን አክብር። የመጀመሪያው ትእዛዝ ከሁለተኛው ክፍል የመጀመሪያው ትእዛዝ ማለት ነው። ያ ብቻ አይደለም። ለምንድን ነው የምታዘዘው ብሎ ሲያወራ የመጀመሪያው ትእዛዝ ብቻ ስለሆነም አይደለም። የጌታ ፈቃድ፣ የጌታ ትእዛዝ በጌታ አስፈላጊ ስለሆነ ብቻ አይደለም። የተስፋ ቃል ያለው ስለሆነ ነው። እዚሁ ዘጸአት 20:12 ላይ አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር እድሜ ምን እንድረዝም፣ በምድር ላይ ጤነኛና ሰላማዊ የሆነ መልካም የሆነ ህይወት መኖር ትፈልጋለህ? መኖር ትፈልጊያለሽ? የተሳካ ኑሮ በምድር ላይ ረጅም እድሜ መኖር ትፈልጋለህ? ምን አድርግ? በርትተህ ስራ። ሌላ ሊሆን ይችላል። ጥሩ አድርገህ ተማር ሊሆን ይችላል። ግን የመጀመሪያው እግዚአብሔር ያለን ምንድነው ልጆችዬ? አባትህንና እናትህን አክብር። ወላጆችን ማክበር። እንደውም አንድ መጽሐፍ ሳነብ ወላጆቻቸውን ማያከብሩ ልጆች ራሳቸውን እየገደሉ ነው፣ ሱሳይድ እያደረጉ ነው፣ በገዛ እጃቸው ነፍሳቸውን እያጠፉ ነው ይላል። እድሜያቸውን እያሳጠሩ ነው ይላል። ስለዚህ ልጆች ከማንኛውም አይነት ቅድመ ሁኔታ በፊት ወላጆችን ማክበር የእግዚአብሔር ሐሳብ እንደሆነ፣ የእግዚአብሔር ትእዛዝ እንደሆነ በዚህ ክፍል ላይ መረዳት እንችላለን። ስለዚህ በሁለት ምክንያቶች እግዚአብሔር ልጆችን ይጠራቸዋል። ጥሪ ለልጆች። ልጆች ሆይ የሉም ዛሬ እዚህ ጉባኤ ላይ ወይ እየተጫወቱ መሰለኝ ውጪ አላችሁ እንዴ? ልጆች ሆይ ለወላጆቻችሁ በጌታ ታዘዙ። ይህ ምን ስለሆነ ነው? ተገቢ ነው። እግዚአብሔር ደንግጎታል። አይ ወላጆቼ እንዲህ ስለሆኑ፣ አባቴ እንዲህ ስለሆነ፣ እናቴ እንዲህ ስለሆነች፣ አይ ስላልተመቸኝ እንዲህ ስለሆነ ብሎ ማመቻቸት ይቻላል እንዴ? በፍጹም አይፈቀድም። በፍጹም አይፈቀድም። ያለምንም ማመቻቸት፣ ያለምንም ማመቻመች፣ ያለምንም ቅድመ ሁኔታ ለወላጅ መታዘዝ፣ ለወላጅ መገዛት የእግዚአብሔር ፈቃድ ነው ማለት ነው። የእግዚአብሔር ትእዛዝ ነው ማለት ነው። ያውም ደግሞ ተስፋ ያለው ትእዛዝ። በጣም ይገርማችኋል። በህጎች ተስፋ የለም። ህግ ነው። በቃ እንዲህ አድርግ ነው፣ ጠብቅ ነው። ግን ይሄ ትእዛዝ ብቻ የተስፋ ቃል አለው ይላል። ምን አይነት ተስፋ ቃል? ይህንን ካደረክ ምን ትሆናለህ? እድሜ በምድር ላይ ይረዝማል። መርዘም ብቻ አይደለም፣ ምን ይሆንልሃል? መልካም ይሆንልሃል። ልጆች ሆይ መልካም ይሁንላችሁ። አሜን በሏ። እድሜያችሁ በበረከት የለመለመ ይሁን። ወላጆቻችሁን ታዘዙ። እሺ ልጆች፣ እግዚአብሔር ይርዳችሁ። ሌላው ሁለተኛው የእግዚአብሔር ጥሪ ለወላጆች ነው። ወላጆች ሆይ የሉም። ማን አቤት ብሎ ማን ይቀር? እኔን አቤት አስብለውኛል ሰሞኑን። ወላጆች ሆይ እግዚአብሔር ይጠራቸዋል። ለእግዚአብሔር ጥሪ አዎንታዊ ምላሽ እንድንሰጥ እግዚአብሔር ይርዳን። ለምንድን ነው የሚጠራን እግዚአብሔር? ወላጆች ሆይ እናንተም እስቲ እናንብበው።
ቁጥር 4 እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ ምን አትበሏቸው። እችንማ ታውቃላችሁ። እኔ ሰሞኑን ይሄን ሳስተምር ያለች ይመስለኛል ኤደን አብርሃም አጌታ ዳንተ እኮ ታስቆጣናለህ አለች ማለት የክፍል ሰዓት። እኔ እቆጣለሁ ወይስ አስቆጣለሁ? ልጆች እኔ እቆጣችኋለሁ ወይስ አስቆጣችኋለሁ? አዎ እግዚአብሔር አትቆጡ ብሎናል። እኛን ወላጆችን አትቆጡ አላለም። ገስጿቸው፣ ምከሯቸው፣ ቅጧቸው፣ ኖ በሏቸው፣ ምሯቸው፣ ተቆጧቸው ብሎናል እግዚአብሔር። ምን አትበሉ ነው ያለን? አታስቆጧቸው ነው ያለው። በጣም እኔ ይሄንን ጥያቄ ልጆች ስትጠይቁኝ ቤት ሄጄ አንብቤያለሁ። ምን ሁለት ሐሳቦችን ማለት ነው። አጌ ገስጿቸው፣ በተግሳጽ አሳድጓቸው። መገጸጽ ምንድነው ብለውኝ አላውቀውም ነበር። ለካስ በውል አላውቀውም፣ በቃል ብቻ ነው የማውቀው። ሄጄን ለማንበብ ሞክሬ መዝገበ ቃላት ለማገላበጥ ሞክሬያለሁ። ሌላው አታስቆጧቸው ምን ማለት ነው? ትንሽ ለማገላበጥ ሞክሬያለሁ። በጣም ልጆች ለካ ይቆጣሉ። ልጆችን ማስቆጣት ለካ ይቻላል። እኛ አናስተውልም እንጂ የወለድኳቸው ልጆች አሉኝ። እንዲሁም ደግሞ በጣም ከብዙ ልጆቻችሁ ጋራ በየቀኑ በተለያዩ ምክንያቶች አሳልፋለሁና ብዙ ጊዜ ሳላውቅ ሳስቆጣ ራሴን አግኝቻለሁ። ልጆችን ማስቆጣት ግን በደል እንደሆነ እግዚአብሔር እንደማይፈቅድ ከዚህ ክፍል ተረድቻለሁ። ልክ ምዕራፍ 5 ላይ ምዕራፍ 4 ምዕራፍ 5 ከዚህ በፊት ስንማር እንደነበረው በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ እንደሚለው አይነት ትእዛዝ ልጆቻችሁ ምን አትበሏቸው። ይሄም እኮ ትእዛዝ ነው። አንዳንዱ የሚመቸንን ብቻ ወስደን በቃ እግዚአብሔርን ቃል መደጋገም፣ አንዳንዱ ደግሞ ችላ ማለት ተገቢ አይደለም። የእግዚአብሔር ቃል በዛው ልክ መቀበል ያስፈልጋል። በፍቅር ተመላለሱ ትእዛዝ ነው። በመንፈስ ተሞሉ ትእዛዝ ነው። ባል ሚስቱን ሚስትም ባልን እንደዚህ ያድርጉ ያም ትእዛዝ ነው። ልክ እንደዛውም በቤት ውስጥ ልጆቻችሁ ምን አታድርጓቸው። ወላጆች በሉት እስቲ። አይወርድም እዚህ ጋር ይቆማል። አታስቆጧቸው። እንዴት እኔ በምንድን ነው ልጆችን ማስቆጣው? በእውነት ነው እውነቴን ነው የምላችሁ። በምንድን ነው ልጆችን ማስቆጣው ብዬ ትንሽ ራሴን ለማየት ሞክሬያለሁ። በጣም ብዙ ያስቆጣዋቸው ጊዜ አለ። ያንን ለመታረም ራሴን ለመፈተሽ ሞክሬያለሁ። ልጆችን አለመረዳት ልጆችን ማስቆጣት ነው። ልጆችን አለመረዳት፣ ልጆችን አለማዳመጥ፣ ልጆች የሚሆኑትን ነገር እየሆኑ ያሉት ለምንድን ነው አለ ማለት ልጆችን ማስቆጣት ነው። ለምንድን ነው ልጄ እንደዚህ ባህሪው የተቀየረ ያለው? ለምንድን ነው አሁን የሚሆነው ነገር እየሆነ ያለው? እንዲሆንክ፣ እንዲሆንሽ፣ እንዲያደረገች ብቻ ነው እንጂ ምንለው የሆነው ለምንድን ነው ብሎ ልጆችን በሚገባ ለማዳመጥ በሚገባ ለመረዳት ጊዜ ላለመስጠት አለመስማት ልጆችን ማስቆጣት ነው። ያ ብቻ አይደለም። አንዳንድ ጊዜ ቤት ውስጥ ሕግ እንደሚያስፈልግ አውቃለሁ፣ መመሪያ እንደሚያስፈልግ አውቃለሁ። ወላጆች መመሪያዎችን ማውጣት፣ ሕጎችን ማውጣት፣ ስርዓቶችን ማውጣት በጣም እኔ ስለ ልጆች ማሳደግ እናንተን ለማስተማር እኮ አይደለም። አውቃችኋለሁ። በጣም ብዙዎቻችሁ ልጆች የልጅ ልጅ የሚባል አለ እንዴ? እስከዛ ድረስ ያላችሁ በጣም እግዚአብሔር ረዳችሁ ወላጆች እንዳላችሁ አውቃለሁ። ግን ለማስታወስ ነው፣ ለመመካከር እኮ ያህል ነው የምላችሁ። ልጆችን እንድናስቆጣ ሳይሆን ልጆችን እንድናሳድግ ነው እግዚአብሔር የሚጠራን። እስቲ አንድ ወላጅ ቢነግረኝ ማን ነው? ልጆችን ምን እንድናደርግ ሳይሆን ምን እንድናደርግ ነው እግዚአብሔር የሚጠራን። አንድ ወላጅ የለም። አንድ ወላጅ ቢነግረኝ ዶክተር እግዚአብሔር ይባርክ። ልጆችን እንድናስቆጣ ሳይሆን እንድናሳድግ ነው እግዚአብሔር። ለምን አሁን አሰጭልኝ ሽልማት አለው። እኔ ጋር እኮ ዝም ብዬ አይደለም እንትን የምላችሁ። እዚህ ጋር ተደብቆ ነው ያለው። በትክክል የሚከታተለኝ ማን ነው? ቴንክ ዩ ልጆች። ስሙ ምን ይባላል? ይሄ የተሰጠው ነገር ስሙን ካላወቅ ይወሰድብሃል በኋላ ላይ። በጣም ጣፋጭ ዶክተር አለማየሁ የሚል ስም ራሱ ያለበት ነው። የሚከታተለኝ ሰው አሁንም በትክክል የሚመልስልኝ ሰው ይሸለማል። ተዘጋጅቶላችኋል። ልጆችን እንድናስቆጣ ሳይሆን ልጆችን እንድናሳድግ ነው እግዚአብሔር የጠራን። ወላጆች ማሳደግ ምንድን ነው? ትንሽ ጋሽ ፈራው የሉም እንጂ ምን ይላሉ? ልጅን
ማሳደግ ሀገርን ማሳደግ ነው ይላሉ። ልጅ ላይ መስራት ሀገር ላይ መስራት ነው ይላሉ ጋሽ ሸፈ። ልጅን በትክክል ካሳደግን ቤተሰብን እያሳደግን ነው፣ ቀጣይ ትውልድን እያሳደግን ነው፣ ቤተክርስቲያንን እያሳደግን ነው፣ አልፎ ተርፎ ደግሞ ሀገርን እያሳደግን ነው ማለት ነው፣ ማህበረሰብን እያሳደግን ነው ማለት ነው። ግን ልጅን ማሳደግ ምንድነው? ምን ማለት ነው? ጥሩ ጫማ፣ ጥሩ ልብስ፣ ጥሩ እንደምትለው ሹክ፣ ጥሩ ፈዋ፣ በልጆች ቋንቋ ምግብ ማለት ነው። ጥሩ ነገር ማቅረብ ብቻ ነው? እኛ ልጆች የሚፈልጉትን ነገር አቅራቢዎች ብቻ ነን? ልጅ ምንም አይጎልበትም፣ የሚፈልገውን ሁሉ ነው። ታብሌት ነው እንጂ ፒሲ፣ ጥሩ ጫማ፣ ጥሩ ትምህርት ቤት፣ ልጅ የሚፈልገውን ሁሉ ፕሮቫይደር ነው እንደ ወላጅ። አቅራቢ ነን ወይ ወላጆች? እኛ ልጆች የሚፈልጉትን ሁሉ ሰጪዎች አይደለንም፣ የለንምም። ብኖረንም ደግሞ መስጠት የለብንም። ምንድነው የምንሰጠው መሰላችሁ? የሚያስፈልጋቸውን ብቻ ነው የምንሰጠው፣ የሚፈልጉትን ሁሉ አይደለም። ግን ያን መስጠት ብቻ ነው ወይ ማሳደግ? አካላዊ እድገት ብቻ ነው ወይ? በጣም ካማሩልን፣ በጣም ከፋፉልን፣ በጣም ቆንጅዬ ከሆኑ፣ በጣም ጥሩ ትምህርት ቤት ቶፕ የሆነ ማዕረግ ካመጡ፣ አንደኛ ከወጡ በቃ ልጆች አደጉ? ከዚህ ያልፋል። ልጅን ማሳደግ ግንባታ ነው፣ መገንባት ነው ልጅን ማሳደግ። ወንድማችን ዶክተር ለማ ደገፋ ካሳደጉ አይቀር የሚል መጽሐፍ አለው። ካሳደጉ አይቀር፣ ወላጆች ብትገዙና ብታነቡ ደስ ይለኛል። ካሳደጉ አይቀር እንዴት ማሳደግ አለብን የሚል በጣም ወሳኝ ትምህርቶችን ይናገራል። ልጅን ማሳደግ ማለት ልጅን መገንባት ማለት ነው። ልጅን መገንባት ማለት ፍቅር ያለው የልብ ለልብ ግንኙነት ማለት ነው። ወገኖቼ ወላጆች በጣም ጥሩ ወላጆች እንደሆናችሁ አውቃለሁ። እኔ ልጅን ማየው በልጁ ነው ማየው ማለት ነው። የብዙ ወላጆችን ልጆች አያለው። ስለዚህ በልጅ ውስጥ ደግሞ ወላጅ ይታያል። ኦብቪየስሊ እንደዛ ነው እኮ። በልጅ ውስጥ ነው ወላጅ የሚታየው። ቤተሰብ የሚታየው በልጅ ውስጥ ነው። የማልጅ ነው ይባላል ማለት ነው። የማልጅ ናት ይባላል ማለት ነው። እና እኔ ብዙዎቻችሁን በልጆቻችሁ ማቃችሁ ይመስለኛል። ልጅን ማሳደግ ማለት ልጅን መገንባት ማለት ነው። ልጅን ደግሞ መገንባት ከልብ የሚፈልቅ በፍቅር የሆነ የልብ ለልብ ግንኙነት ማለት ነው። ስንቶቻችን ከልጆቻችን ጋር እንደዚህ አይነት ግንኙነት አለን? በፍቅር የሆነ ልብ ለልብ የተገናኘ ቁርኝት፣ ግንኙነት፣ አዎንታዊ ግንኙነት ከልጆቻችን ጋር ስንቶቻችን አለን? እኔ እንድታሳዩኝ አይደለም፣ ራስን ማየት ግን ጥሩ ነው። እኔ ከልጄ ጋር እንዴት ነኝ? ብዙ ጊዜ ቤተክርስቲያን እንደዚህ ናት፣ ሀገር እንደዚህ ነው፣ ማህበረሰቡ እንዲሆኗል፣ ትውልዱ እንዲሆኗል። ለምን? ቤታችን እንዲህ ስለሆነ እኮ ነው። ወደ ኋላ ዞር ብሎ ቤቴ እንዴት ነው ማለት ያስፈልጋል። እያንዳንዱ ነገር መፍለቂያው ቤት ነው፣ ቤተሰብ ነው፣ ቤተክርስቲያን አይደለም። የመጀመሪያው ነገር ቤተሰብ። ጳውሎስ ለዚህ ነው ይሄንን እውነት፣ ይሄንን ከባድ ነገር፣ ይሄንን ሙግት ቀጥታ ወደ ቤተሰብ የሚያወርደው። እኔ ይሄንን ኢየሱስ ቤተክርስቲያንን የራሱ ሊያደርጋት ንጽሕት የሆነች ቅድስት የሆነች የተንከባከባት ብዙ ዋጋ የከፈለላት ቤተክርስቲያን ለራሱ ሊያቀርብ ፈለገ። እኔ ይሄንን ለቤተክርስቲያን እላለሁ። ቤተክርስቲያን ግን የቤተሰቡ ቅር እንጂ በራሱ እንደውም በዛ ዘመን በዚህ ይሄ መሪ በተጻፈበት ዘመን ቤተክርስቲያን የሚባል እንደዚህ በጣም ትልቅ አዳራሽ፣ በጣም ብዙ ህዝብ የሚሰበሰብበት ስፍራ የለም። በቤት ውስጥ የሚደረግ ስብሰባ ነው የነበረው። በቤት ውስጥ ላለሽ ቤተክርስቲያን ጳውሎስ አይቶ ነው። እዛ ያያል፣ ወላጆችን ያያል። እዛ ቤት ውስጥ ልጆችን ያያል፣ ባልን ያያል፣ ሚስትን ያያል፣ አገልጋዮችን ያያል፣ ባሮችን፣ ጌቶችን ያያል። ከዚህ ተነስቶ የጻፈ ይመስለኛል። በደንብ ተረድቶ በደንብ ገብቶ ስርዓቱ ይሄ ነው፣ ህጉ ይሄ ነው፣ መሪሆ ይሄ ነው። ሁሉም ነገር ቦታ አለው። በቤት ውስጥ ልጅ ምንድነው? ቤት ውስጥ ልጅ ነው። በቤት ውስጥ ልጅ ንጉስ አይደለም። በቤት ውስጥ ልጅ ወላጅ አይደለም። አንዳንድ ቤት እንደዛ ነው። ልጅ ሳናውቀው እዚህ ጋር ወጥቷል። ቤቱን የሚመራው እሱ ነው። ልጄን ላስፈቅድ እስቲ ልጄ ጥሩ ነው እኮ መመካከር ጥሩ ነው እኮ። እኔ አትመካከሩ ያልኩ፣ ግን የቤቱ መሪ ማን ነው? እግዚአብሔር ቃል የሚለው ማን ነው መሪው? ራስ። የቤቱ ራስ አባት ወላጅ ነው። አንዳንድ ቤት ውስጥ ልጅ ንጉስ ነው። በቃ መሪው እሱ፣ ሁሉ ነገር የሚቆጣጠረው እሱ ነው።
እውነት ነው። መሪነትም የሚማሩበት ነው። እውነት ነው። ብዙ ነገሮችን የምናስተምርበት ነው። ነገር ግን ልጅ ቤት ውስጥ ምንድነው? እስቲ ልጅ ነው በሉ። ልጅ ነው። ልጅ ሆኖ መኖር አለ። ሚስት ቤት ውስጥ ሚስት ናት። ባል ቤት ውስጥ ባል ነው። እንደውም የተወደዱ ሰባኪ ማርቲን ሉተር የአንድ ቤተሰብ ራስ ባል ነው። ያ ባል ደግሞ የቤቱ መጋቢና ተንከባካቢ ነው ይላሉ። ቤት ውስጥ ትንሽ እንትኑ ከተዛባ ችግር ይመጣል። ቤት ውስጥ ልጆች ቦታቸውን ማወቅ፣ እንደ ቦታቸው ማደግ መቻል አለባቸው። ልጅን ማሳደግ ማለት ልጅን መገንባት ማለት ነው። ያ ብቻ አይደለም። ልጅን ማሳደግ ማለት ልጅን ማስተማር ማለት ነው። እስቲ ወላጆች ማስተማር ነው በሉ። ሳናስተምር፣ ሳንመራ፣ ሳናበለጽግ፣ ተሳሰባቸውን ሳናጎለብት አንድ መጽሐፍ ልጆች ሆይ ለወላጆቻችሁ ታዘዙ የሚል በነገራችን ላይ በዚህ ክረምት ላይ ኤፌሶን ስለሆነ የተማርነው ለሁሉም ልጅ ማለት ይቻላል ለወላጅ መታዘዝ የሚል መጽሐፍ እንሸልማለን። ለሁሉም ልጅ ለወላጅ መታዘዝ የኤፌሶንን መጽሐፍ የተማሩትን ቢያንስ ማለት ነው ቤታቸው ሲመጡ እንዲያነቡ እርዷቸው። አንድ መጽሐፍ ለልጆቻችን ለትምህርት ቤት አላልኩም፣ ስለ እግዚአብሔር ቃል የሚያወራ ወላጅን ስለ ማክበር የሚያወራ ራስን ስለ መገንባት የሚያወራ አንድ መጽሐፍ ገዝተን ሳንሰጥ ሳናስነብብ ሲያነብ ሳናይ ሳናስተምር ልጅ ትልልቅ ስራዎችን እንዲሰራ እንፈልጋለን። ኃላፊነት እንዲወስድ እንፈልጋለን። ቀና መንገድ እንዲሄድ እንፈልጋለን። ከየት አይቶ ከየት አምጥቶ ሳናስተምር። ስለዚህ የወላጅ ትልቁ ኃላፊነት ልጅን ምን ማድረግ ነው? እስቲ ማስተማር በሉ ባካችሁ። በቃ አስቸግራቸው። እኔ ልጆች አገልጋይ ስለሆንኩ ልጆች ካልመለሱልኝ እንዳልገባቸው ነው የምቆጥረው፣ ወይ ደግሞ ትክክለኛ አስተማሪ እንዳልሆንኩ ነው የምቆጥረው ማለት ነው ካልገባቸው ካልመለሱልኝ። ስለዚህ ወላጆች ላስቸግራችሁ። ልጆችን ማሳደግ ማለት ልጆችን ቤት ውስጥ መገንባት ማለት ነው። ልጆችን ቤት ውስጥ ምን ማድረግ ማለት ነው? ማስተማር ማለት ነው። ልጅ ይማራል። ሳናስተምር የሚያስተምር ትውልድ መጠበቅ የለብንም። ልጅን ስናስተምር እኛም እንማራለን። አንዳንድ ወላጆች ኦሬዲ ቆመናል፣ የሆነ ቦታ ላይ ቆመናል። ስለዚህ ልጆች ከኛ የሚማሩት ነገር የላቸውም። አንድ አባባል አለ፣ ዛሬ መማር ካቆምክ ነገ ማስተማር ታቆማለህ። ሁልጊዜ ወላጅ ተማሪ የሆነ ከሆነ እኔ እናንተን ልወቅስ አይደለም፣ በጣም ይቅርታ አድርጉልኝ። ስልጠና አለ የወላጆች ትምህርት አለ የወላጆች ብላ ቤተክርስቲያን ጥሪ ታደርጋለች። ስንት ወላጅ ይገኛል ለልጅ ጉዳይ፣ ስለ ልጆች አገልግሎት፣ ስለ ልጆችን ስለማሳደግ ትምህርት ተዘጋጅቶ ለመማር ፈቃደኛ የሆነ ለመሰልጠን ፈቃደኛ የሆነ ወላጅ ምን ያህል ወላጅ ነው? ልጅን ማስተማር እየተማሩ እንደሆነ የመጽሐፍ ቅዱስ መሪዎችን ዋና እውነቶችን ማስረጽ ማስተማር የወላጅ ኃላፊነት እንደሆነ ከዚህ እናያለን። ሌላው ሶስተኛ እና እኔ እንደ ዋነኛ ነገር ማየው ለልጅ አርአያ መሆን፣ ምሳሌ መሆን። ታዲያስ አላችሁ? በጣም የትልቅ ሰው ጉባኤ ያደረኩት አይደል? ይቅርታ አድርጉልኝ። አንዴ ቁሙ እስቲ፣ አንዴ ቁሙ ሁላችሁ። ስለ ልጅ እያወራን የልጅ ነገር ሳናደርግ ትንሽ አንድ ጨዋታ ላጫውታችሁ ነው። እኔ ማደርገውን ሳይሆን እኔ ምለውን አድርጉ። ገብቶ አልገብቶ? እኔ ማደርገውን ሰው እኔ ምለውን አድርጉ። እጃችሁን ከፍ አድርጉ፣ ከፍ አድርጉ። ለምን አወረዳችሁ? እሺ እግዚአብሔር ባርካችሁ። እጃችሁን አውርዱ፣ ቁጭ በሉ። እኔ እጃችሁን ከፍ አድርጉ ብዬ እኔ ሳወርድ አወረዳችሁ። ለምን አወረዳችሁ? የተወሰናችሁ ሰዎች ማለት ነው። ለምን አወረዳችሁ? እኔ ከምናገረው ይልቅ ማደርገውን ነው የምታደርጉት። ብዙ ጊዜ ወላጅ ቤት ውስጥ በጣም ብዙ ንግግር አለው። በስማም እንችላለን። እኔ 2 ልጆች አሉኝ። እንዲህ ቢሆን እንዲህ ብታደርግ ማአት ነገር አለኝ። ቤት ውስጥ በጣም ብዙ ምንለው ነገር አለን። ልጆቻችን ደግሞ ምናችንን ያያሉ? ንግግራችንን ሳይሆን ተግባራችንን ያያሉ። ልጅን ማሳደግ
ምሳሌነት ነው። ምሳሌ መሆን መጽሐፍ ቅዱስ ስለዚህ በጣም ከዘፍጥረት ጀምሮ በጣም በብዙ ማውራት ይቻላል። ዘዳግም ምዕራፍ 6 ለዚህ በቂ ነው ብዬ አስባለሁ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ፣ እርሱን ብቻ አምልከው። እኔ ዛሬ የምሰጥህን ይሄንን ታደርገው ዘንድ ትጠብቀው ዘንድ በቀንም በማታም ስትተኛም ስትነሳም ስትወጣም ስትገባም በበር መቃን ላይ በግንባሪ ላይ በጣቶች ላይ እሰር አድርገውም አሰላስለውም ይልና ይህንን ያደረከውን ያሰላሰልከውን በቀኝህም በግራህም በመቃንህም በደጆችም ያደረከውን ይህንን ምን አድርግ? ለልጆችህ አስጠናቸው ወይም ለልጆችህ አስተምረው። ያደረከውን የወደድከውን ጌታ ወላጆች ልጆችን ማሳደግ ምሳሌነት ነው፣ ተናጋሪነት አይደለም። አንድ አባባል አለ፣ ተግባርህ ከቃልህ ይጮሃል። ተግባራችን እንዴት ነው? ልጆች እንዲዋደዱ እንፈልጋለን። ልጆች ሰው አክባሪ እንዲሆኑ እንፈልጋለን። ልጆች ዘረኞች እንዲሆኑ አንፈልግም። ልጆች በቃ እንግዳ የሚያከብሩ ስማችንን የሚያስከብር እኔ የአገልጋይ ልጅ እንዴት እንዲሆናል እንዲባሉ እፈልጋለሁ። የአገልጋይ ልጅ የተከበሩ የተባረኩ እኔን እንዲያስከብሩኝ። የቤተክርስቲያን መሪ ልጅ እድር ላይ በጣም አሪፍ መሪ፣ ቤተክርስቲያን ላይ አሪፍ መሪ፣ አሪፍ ሰባኪ የኔ ልጅ እንዲሆን የምፈልገው ራሴ ነገር አለኝ። ግን ከየት ያምጡት ልጆች? በመድረክ ላይ ብቻ አንበሳ ከሆንኩ፣ መድረክ ላይ ብቻ ሰባኪ ከሆንኩ፣ ንግግር ብቻ ከሆነ ቤት ውስጥ ህይወት ከሌለ፣ ቤት ውስጥ ተግባር ከሌለ፣ ከተግባር ጋር የተፋታ ህይወት፣ ከተግባር ጋር የተፋታ ንግግር ከሆነ ልጆች ከየት ያምጡት? ከየት ያምጡት? ወላጆች አቤት ብትሉስ? ምሳሌያዊ ህይወት የኖርን ልጆቻችን እንድናሳድጋቸው እግዚአብሔር ይርዳን። አው ከንግግር ተግባር ይቅደም። የመጨረሻው አራተኛው ማለት ነው ለዚህ ሐሳብ መረዳት ነው። ልጆችን አለማስቆጣት፣ ልጆችን ማሳደግ ነው። ልጆችን ማሳደግ ምንድነው? ልጆችን መገንባት ነው። ልጆችን ማስተማር ነው። ለልጆች አርአያውን ምሳሌያዊ ህይወት መኖር ነው። አራተኛው ልጆችን መረዳት ነው። የልጅን ልብ ተረድቶ በእግዚአብሔር ሞዴል ማነጽ። ዕብራውያን ላይ አባቶቻችን እነሱ እንደመሰላቸው ይቀጡን ነበረ። እነሱ ምንታረምላቸው እንደመሰላቸው፣ ሰው ምንሆንላቸው እንደመሰላቸው፣ ምን ቀናላቸው፣ ትልቅ ቦታ ምን ደርስላቸው እንደመሰላቸው ይቀጡን ነበረ። እግዚአብሔርም ይቀጣናል። ለምን? እንደመሰለው ነው። ለምን ይቀጣናል? ከቅድስናው እንድንካፈል። ለምን? ይሄን ቃል በሉት ባካችሁ እስቲ። ለጥቅማችን በሉ። ለጥቅማችን ይቀጣናል። ልጆችን እኔ እንዳሉ አውቃለሁ። ልጅ መቀጣት የለበትም መነካት የለበትም በፍጹም ምናምን የሚባል አባባሎች እንዳሉ አውቃለሁ። ግን እኔ ብዙ አላምንም። በኋላ እዛ እንነጋገራለን። አላምንም። ልጆችን ይቀጣለሁ። እውነቴን ነው የምላችሁ። ልጆችን ይቀጣለሁ። እዚህም ልጆቻችሁን ይቀጣለሁ። ሰሞኑን ቀበቶ አውጥቼ የቀጣዋቸው ልጆች አሉ። እዚሽ ጋር ጩሜ ቆርጬ የቀጣዋቸው ልጆች አሉ። ቆንጥጬ የቀጣቸው ልጆች አሉ። እውነቴን ነው የምላችሁ። መጥተው ነግረዋቸዋል። እንደዛ ተቀይመው ይካን ወዲያው ለምን ተቀጣሁ ብዬ ግን አስረዳለሁ። የተቀጣሁ ለዚህ ይሄ ደግሞ እግዚአብሔር እናንተ እንንከባከባችሁ ልጆችዬ። እግዚአብሔር ለምንድን ነው ለኔ የሰጠኝ እናንተን እንከባከባችሁ ብቻ ነው እንዴ? እንዳስቆጣችሁ እንዳበሳጫችሁ ብቻ ነው እንዴ? እንዲቀጣችሁም ጭምር ነው እንዴ? አው ልጆቼን ተንከባከብልኝ፣ አስተምርልኝ፣ መግብልኝ፣ ጠብቅልኝ፣ ጸልይላቸው፣ ባርካቸው። በዛ ደግሞ የሚያጠፋ ማይታዘዝ ማይሰማ ሆነ ብሎ ምረብሽ ካለ ምን አድርግ ብሎኛል? ቅጣ ብሎኛል። ታዲያ እግዚአብሔር መታዘዝ የለብኝም? አው ስቀጣችሁ እንዳትቀየሙኝ። ወላጆቻችሁም ሊቀጧችሁ ይችላሉ፣ ሊቆጧችሁ ይችላሉ፣ ሊገስጿችሁ ይችላሉ። የዛኔ መቀየም የለባችሁ ማለት ነው። ጥፋቱ ግን ሊገባችሁ ይገባል። ተረታችሁ ሊሆን ይገባል። እኔ እንዳልኳችሁ 2 ልጆች አሉኝ። አሁን በርግጥ ተመካክረን ነው የምንኖረው። አለ እባክህ እኔ 14 ዓመት ጎረምሳ አሳድጌ አላቅም አልኩት አንድ ቀን። እኔ 14 ዓመት ጎረምሳ አሳድጌ አላቅም። ለመጀመሪያ ወንድ ልጄን 14 ዓመት ነው። መደራደር አለብን፣ መረዳዳት አለብን።
አንተም በርግጥ አንተንም ይረዳሃል። 14 ዓመት ሆኖ አያውቅም። ዛሬ የመጀመሪያ ነው 14 ዓመት። እድሜ ትንሽ ያስቸግራል። እኔም ተቸግሬ ነው፣ አንተም ተቸግረህ ነው። ሃሌ እንረዳዳ አልኩት ማለት ቁጭ አድርጌ ፕሊዝ እንረዳዳ፣ ተደራድረን፣ ተመካክረን፣ ተማምነን። እውነቴን ነው የምላችሁ። አምጪ ቀበቶ አምጪ ልትቀጭ። ለምን ነው የምትቀጭው? ለዚህ አሳምኜ አሉ። እዚህ መሃል ልጆቼ አሉ። ሁለቱንም ቁጭ አድርጌ ነግሬ በቀበቶ ኃጢአት ነው እንደዛ ግረፏቸው እኮ እያልኩኝ አይደለም። ግን ልጅን ስናሳድግ ማረም ማቅናት፣ ይሄ ዕብራውያን 12 ላይ ያለው ቃል ማለት ነው። እግዚአብሔር ለጥቅማችን ይቀጣናል። ተመልሰን ያንን እንዳናደርግ እንድንማር ጤነኛ አካሄድ እንድኖረን እግዚአብሔር ይቀጣናል። ለጥቅማችን ከቅድስናው እንድንካፈል እግዚአብሔር ይቀጣናል። ስሜታችንን ልናበርድባቸው ሳይሆን ሰይ አቃጥለሽኝ ነበር አቃጠልኩሽ አንጀቴ ራሰ ለማለት ሳይሆን ለማስተማር፣ ለማቅናት ልጆችን መቅጣት አላልኩም። ቅጣት ዲሲፕሊን ነው የምለው። እውነት ለመናገር ትክክለኛው ትርጉም ቅጣት አይልም። እዛ ክፍል ላይ ይቀጣናል የሚለውን ዲሲፕሊን ያደርገናል። ዲሲፕሊን ነው ምንድነው? ማስተማር ያለበት ነው፣ ማቅናት ያለበት ነው፣ ማቀፍ ያለበት ነው። ለልጆች ጥቅም ተብሎ የሚደረግ ነገር ነው ዲሲፕሊን እግዚአብሔር የሚያደርገው እንጂ እንዲያገዘ የተነሳ ምናምን ያደርጋል ማለት አይደለም። ኦኬ እና ልለፋቸውና አንዳንድ ሐሳቦችን ሌላኛው እዚህ ክፍል ላይ ኤፌሶን ምዕራፍ 6 ላይ ትንሽ መንካት ያለብን ሳናወራው ማለፍ የሌለብን ሁለተኛው ሐሳብ የእግዚአብሔር ጥሪ በስራ ቦታ ላይ ላለ ክርስቲያናዊ ታማኝነት ነው። በስራ ቦታ ላይ ልታይ የሚገባ ክርስቲያናዊ ታማኝነት። ይሄንን ቁጥር 5 እንደዚህ ይላል። ቁጥር 5 ኤፌሶን ምዕራፍ 6 ቁጥር 5 ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶቻችሁ ለሆኑ ታዘዙ። የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ በሉታ። ልጆች ሆኑ ካፌ ተቀበሉ አትሆኑ ይላሉ። እንደዛ ነው የለመድኩት እኔ። አሁን ለዛ ነው እኮ የሚቸገረው። ይሄ ደግሞ በስራ ቦታ ላይ በቤታችን ላይ ከሚረዱን ሰዎች ጋር ከሚያገለግሉን ሰዎች ጋር ያለን ሊኖረን የሚገባ አዎንታዊ ግንኙነትን ነው የሚያሳየው። ምዕራፍ 6 ቁጥር 5 እስከ 8 የሰራተኞች ወይንም የአገልጋዮች ድርሻ ምን ማድረግ አለባቸው? አገልግሎታችሁ የአይን አገልግሎት መሆን የለበትም። የአይን አገልግሎት የሚባል ነገር አለ እናንተ። የአይን አገልግሎት ሰው አየኝ አላየኝ፣ ሰው መጣ አልመጣ፣ አሉ ወይስ የሉም እየተባለ የሚደረግ አይሁን ስራችሁ፣ አገልግሎታችሁ። ባዘር ኤርሚያስ ቢሮ ገባ አልገባ እያልክ አታገልግል አገዘ። መሪዎች የማመኪና ግቢ ውስጥ ቆመዋል፣ ታየ አልታየ እያልክ አታገልግል። ለጌታ እንደምትገዙ ሆናችሁ ሁሉን በሚያይ በእግዚአብሔር ፊት ሁሉን በሚያውቅ በእግዚአብሔር ፊት እንዳላችሁ ተረታችሁ አገልግሉ። እናንተ አገልጋዮች፣ እናንተ ሰራተኞች በመስሪያ ቤት ውስጥ ባላችሁበት ስፍራ ወንጌል እግር ያለው እንዲሆን፣ አቅም ያለው እንዲሆን፣ ወንጌል አቅም አልባ እንዳይሆን፣ ወንጌል ቃል ብቻ ንግግር ብቻ እንዳይሆን አገልግሎታችሁ ምን አይሁን? እስቲ የአይን አይሁነት በሉ። የአይን የእይታ ሰው አየኝ አላየኝ አይሁን የሚል በጣም ጮክ ያለ ሐሳብ ነው የምናገረው። እኔ ይሄንን ብናስተካክል፣ እውነቴን ነው የምላችሁ፣ ይሄን ብናስተካክል ቤታችን መስተካከል ይመስለኛል። ይሄን ብናስተካክል ሀገር የምትስተካከል ይመስለኛል። በየቦታው ያለው በብዙ ቦታ ያለው ቀውስ ይሄንን ባለማስተካከል ነው። ሰው አየኝ አላየኝ የማለት እንትን ነው። ሁለተኛው ለሰው ሳይሆን ለጌታ ስሩ ይላል። ለሰው አይደለም። አሁን ማድረገው ነገር ማድረገው እኔ ለሰው አይደለም። ሰው አየኝ አላየኝ ብዬ አይደለም። ሰው እንዲያጨበጭብልኝ አይደለም። ሰው እንዲወደኝ አይደለም። ጌታ ያየኛል በሚል ነው፣ በሚል ሞቲቭ አገልግሉ እያለ ይናገራል። ስለዚህ ለሰራተኞች እዚህ ቦታ ላይ ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ፣ ይሄ በጣም እንትን ያለበት ሳይሆን ቅጣት ፈርተን የሆነ ነገር ኤፊሸንሲ ምናምን ፈርተን ሳይሆን ለጌታ
እንደምትታዘዙ ጌታን እንደምትፈሩት አክብሮታዊ የሆነ ፍርሃት። ጳውሎስ ሁላችሁም አንዳችሁ ለሌላችሁ ተገዙ ብሎ በቃ ባሪያ ብሎ ነገር የለም እናንተም ግቶች ናችሁ አላለም። ባሪያ በቦታው መቀመጥ አለበት፣ ልጅ በቦታው መቀመጥ አለበት፣ ሚስት በቦታው መቀመጥ አለበት። ጌታውስ ስፍራዬን ልቀቅ እኮ አልተባለም። ባለህበት ፖዚሽን ባለህበት ቦታ ላይ ወላጅ ጌታ አለቃ ባለህበት ቦታ ላይ ለጌታ እንደምታደርግ ሁን ነው እንጂ የቦታ ቅይር አይደለም እያለ ያለው። በመንቀጥቀጥ በልባችሁ ቅንነት በጤነኛ በሆነ ሞቲቭ አለቆቻችሁን አገልግሉ፣ በስጋ ጌቶቻችሁ ለሆኑ ታዘዙ፣ የእግዚአብሔርን ፈቃድ የሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ። ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበለው ታውቃላችሁና ይልና ወደ አራተኛው ጥሪ ይሄዳል። አራተኛው ጥሪ ለማን ነው? ለአለቆች፣ ለጌቶች፣ ለአሰሪዎች። ቁጥር 9 ላይ አሰሪዎች ምን አድርጉ? ከስራችሁ ያሉትን ምታዟቸውን፣ የሚገዙላቸውን፣ ምትከፍሉላቸውን፣ የቀጠራችኋቸውን እነሱን ዛቻችሁን አቁማችሁ ማስፈራራታችሁን አቁማችሁ ተገቢ በሆነ መልኩ ለሰራተኞቻችሁ ምላሽ ስጡ። ከነሱ ጋር ያላችሁ ግንኙነት ጌታ እንደሚያይ በማወቅ በጣም ሁለት ነገሮችን ይናገራል። አንደኛ ቁጥር 9 ላይ ዛቻንና ጭቆናን አስወግዳችሁ የሚል ሐሳብ ነው ያዘለው። አትጨቁኗቸው፣ ተጽዕኖ አታድርጉባቸው፣ አትዛቱባቸው። ሁለተኛ እግዚአብሔር እንደማያዳላ ለጌታውም ለባሪያውም ለአለቃውም ለገዢውም ለተገዢውም እግዚአብሔር እንደማያዳላ እግዚአብሔር በሰማይ ያለ የሁሉ አለቃ የሁሉ ዳኛ የሁሉ ፈራጅ መሆኑን አውቃችሁ ከስራችሁ ያሉትን በቅንነት እዘዟቸው፣ በቅንነት አገልግሏቸው የሚል የእርስ በርስ መገዛዛትን መርህ ታች ድረስ ያወርደዋል። ይህን ስናደርግ ወንጌል ከቤታችን አልፎ ወደ ምንሰራበት መስሪያ ቤት ይዘልቃል። ወገኖቼ ይህን መሪ ስንከተል ሰራተኞች ብዙ ጊዜ እንዘምራለን አይደለ? ብዙ ጊዜ እንዘምራለን። ዋጋዬን የሚሰጠኝ ወሮታዬን ደሞዜን የሚከፍለኝ ዕለት ቀለቤን እግዚአብሔር አይደለም ወይ የሚያኖረኝ? እኔ ከእርሱ በስተቀር ጌታም የለኝ። እግዚአብሔር ዋጋን እንደሚከፍል እግዚአብሔር ደሞዝን እንደሚከፍል አውቃችሁና ተረታችሁ አገልግሉ። ባላችሁበት ቦታ ላይ ሰው አየኝ አላየኝ የሚከፈለኝ እንዲህ ነው በመነጫነጭ አይሁን ነው። እንግዲህ ወደ ታች ስናወርደው ስናጠቃልለው በክርስቶስ ፍርሃት እርስ በርሳችን የተገዛን ስንሆን የቤታችንና የሥራ ቦታችን ሰላም የተጠበቀ የተባረከ እረፍት ያለበት ይሆናል። ይሄ ቁጥር 5:21 በክርስቶስ ፍርሃት እርስ በርሳችሁ የተገዛችሁ ሁኑ። ይህንን ስናደርግ ቁልፍ የሆነውን ቃል ስለያዝን በመስሪያ ቤት፣ በቤት ከዛም አልፎ በቤተ ክርስቲያን በሀገር ደረጃ ላለው አንዳንድ ለማይገባው ውጥረት፣ አንዳንድ ለማንወዳቸው ነገሮች መፍትሄ መሆን እንደምንችል ከዚህ ክፍል እንረዳለን። ታዲያ እሺ ምን እናድርግ? የመጨረሻ ምን እናድርግ? እንደ ቤተሰብ ወደ ቤት ስንሄድ ከዚህ ወደ ቤታችን ስንመለስ ግንኙነታችንን እንፈትሽ። በክርስቶስ ፍርሃትና በትህትና ላይ የተመሰረተ ነው ወይ ግንኙነቴ? ያንን እንዴት አድርጌ ማምጣት እችላለሁ? ትንሽ ማሰብ። በስራ ቦታችን ወደ መስሪያ ቤት ስንሄድ አለቃችን ወይንም ሰራተኛችን ኢየሱስ ቢሆን ኖሮ እንዴት እንደምንሰራ በማሰብ ስራችንን እንደ አምልኮ እንደ እግዚአብሔር አገልግሎት በማሰብ በአክብሮት እናድርግ። እግዚአብሔር ጸጋውን ያብዛልን።